ራስህን አንድ ነገር ብቻ ጠይቅ በህይወት ዘመን ምን ባረግ ነው ይሄን ራእይ ማሳካው? ተደጋጋሚ ወሬ አውርተናል እዚህ ላይ። መንገድ አለ ልታሳካ የፈለግከውን ነገር የምታሳካበት ያንተ መንገድ፣ አንተ የምትፈጥረው በህይወት ልምምድ ገብተህ ነክተህ የምታየው የሆነ መንገድ አለ። ጉዞ እስከምትጀምር ግን እግርህን እስከምትዘረጋ ግን የመንገድ አታየው። መንገዱን የምታየው እግርህን መዘርጋት ሲጀምር ነው። ዛሬ ማድረግ የሚገባህን ነገር ማድረግ ሲጀምር ነው። ስለዚህ ራስህን እንዲህ ብለህ ጠይቅ፣ ይህን ራእይ ያስቀምጫለሁ እንዴት አድርጌ ነው ማሳካው? የማታሳካበትን ምክንያት ሙሉ በሙሉ ተው። ገንዘብ ካጣ ገንዘብ እንዴት ነው ማገኘው? እውቀት ካጣ እውቀት እንዴት ነው ማገኘው? ልምድ ካጣ እንዴት ነው የምለምደው? ቲም ማዋቀር ካጣ እንዴት ነው ቲም ማዋቀረው? ጥያቄ በሙሉ መሆን ያለበት እንዴት ነው ማሳካው ብቻ ነው። ያን ካደረክ መልስ ታገኛለህ። ሌላኛው ራስን መስጠት ነው። ኦኬ ጠየቅ፣ መንገዱ እየመጣ መጣ። ራስን እዛ ነገር ላይ ካላቆየ፣ ራስን ካልገዛህና ኮሚት ካላደረክ ውጤቱን ልታመጣው አትችልም። ኮሚትመንት እጅግ በጣም አስፈላጊ ነው። ሌላኛው ባለህ ነገርና በሆንከው ሰው ዛሬ መጀመር ነው። እርግጠኛ መሆን የሚችለው ያን ያሰብከውን ነገር መኖርህን ማረጋገጥ የምንችልበት ብቸኛው መንገድ ዛሬ አሁን እጅ ላይ ባለው ነገርና አንተ በሆንከው ሰው በምታውቀው ነገር መጀመር ሲችል። የሆነ የምታውቀው ነገር አለ፣ የሆነ ያለህ ነገር አለ። ያለህ ነገር ማለት ገንዘብ ማለት አይደለም። ፍላጎት አለ፣ ዝንባሌ አለ፣ ስጦታዎች አሉ፣ እነዚህ አሉ። የምታውቀው ነገር ማለት ደግሞ ህልምህን ታውቀዋለህ፣ ማሳካት የምትፈልገው ነገር ታውቀዋለህ። ኦኬ ይሄን እንዴት ነው መሬት ማለብሰው ብለህ እየጠየቅ ማድረግ ከጀመርክ የሆነ ቀን ላይ